ሰላም እንዴት ቆያችሁ? ኦኬ ሶ በዛሬው ቪዲዮ የምንመለከተው ኮንክሪት ብሬክ ዳውን ይሆናል ማለት ነው። ይህንን አንድ የኮለም ሜምበር ወስደን ሙሉ ለሙሉ የሚያስፈልገውን የሲሚንቶ፣ የአሸዋ፣ የጠጠርና የውሃ አማውንት ዲዛይኑን እናወጣለን ማለት ነው። ሶ ወደ ቪዲዮ ከማለፋችን በፊት ለቻናሉ አዲስ የሆናችሁ ሰዎች ካላችሁ ዳንኤል ባለው ሲቪል ስትራክቸራል ኢንጂነር የዳን ኢንጂነሪንግ ኦንላይን ፕላትፎርም መስራች ነኝ። ሶ ወደ ቻናሉ መቀላቀል ሰብስክራይብ ነውና የደወል ምልክቱን መጫን ትችላላችሁ። ሶ በቀጥታ ወደ ቪዲዮ እንገባለን። ኦኬ ስለዚህ አንድ ኤግዛምፕል ወስደን ነው የምናየው። መጀመሪያ ምንድነው? ስለዚህ ኤግዛምፕል ምንድነው? ፋይንድ ዘ ነምበር ኦፍ ባግ ኦፍ ሲሜንት፣ ቮሊዩም ኦፍ ሳንድ፣ ቮሊዩም ኦፍ ኮርስ አግሪጌት ደግሞ ዋተር ኢን ሊተር ማለት ነው። ይሄንን 25 በ40 በ3 ሜትር የሆነ ኮለን ለመምላት የሚያስችለንን የሲሚንቶ፣ የአሸዋና የጠጠር እና ደግሞ የውሃ አማውንቱን ካልኩሌት እናደርጋለን ማለት ነው። ስለዚህ ሜምበሩ ኮለን ነው። ኮንክሪት ግሬዱ C25 ነው የወሰድነው። ሬሾ ደግሞ 1:3 ነው ማለት ነው። ሲሜንት ሳንድ አግሪጌት ለማለት ነው። ስለዚህ ወደ ሶሉሽኑ ስንገባ የመጀመሪያው ስቴፕ 1 ምንድነው የሚሆነው? ካልኩሌት ኮምፓክትድ ኮንክሪት ቮሊዩም። ያው መጀመሪያ ካልኩሌት የምናደርገው ምንድነው? ኮምፓክትድ የሆነውን ኮንክሪት ቮሊዩም ነው ማለት ነው። ያው እዚህ ኮለን ውስጥ መጨረሻ ላይ እንዲኖር የምንፈልገው ኮምፓክትድ የሆነ የኮንክሪት ቮሊዩም ነው አይደለ? የሆነ ኮምፓክት ያልተደረገ የኮንክሪት ቮሊዩም እዚህ ኮለን ውስጥ አንፈልግም፣ ስትሬንግዝ ሊኖረው ስለሚገባ ማለት ነው። ስለዚህ እሱ ነው ካልኩሌት የምናደርገው የመጀመሪያው። ስለዚህ ኮምፓክትድ ኮንክሪት ቮሊዩም ደግሞ ፎርሙላው ምንድነው? which equals to is volume of member which is የዚህ ሜምበር ቮሊዩም ማለት ነው ታይምስ ሽሪንኬጅ ነው። ምን ማለት ናቸው ሁለቱ? ቮሊዩም ኦፍ ሜምበር ማለት ጀስት 0.25 በ0.4 በ3 ነው ማለት ነው which is የዚህ ዳይሜንሽን ይሆናል ማለት ነው። ዘን 0.3 ሜትር ኪዩብ ይመጣል። ስለዚህ የትኛውም አይነት ሜምበር ቢኖራችሁ መስራት ትችላላችሁ። ያው የኮለን ለምሳሌ ሌላ ደግሞ የቢም የስላብም የትኛውም አይነት ሜምበር ብቻ ቢኖር ቮሊዩም ነው መጀመሪያ መስራት የሚጠበቅባችሁ ማለት ነው። ዘን ሁለተኛው ምንድነው? ሽሪንኬጅ የሚለው ፓርት ነው። ስለዚህ ሽሪንኬጁ ከ1.4 እስከ 1.6 የሚል ሬንጅ ይወሰዳል ማለት ነው። ይሄ ያው በላቦራቶሪ ቴስት የሚመጣ ነው። ዩዥዋሊ ግን ከ1.4 እስከ 1.6 ስለሆነ የሚመጣው በዚህ ውስጥ እንወስዳለን ማለት ነው። በአሸዋና በጠጠር አይነቱ ስለሚወሰን በየሚክሱ የሚመጣው ይለያያል ማለት ነው። ግን ዩዥዋሊ ከ1.52 እስከ 1.57 ደግሞ ተወስዱ ሞር አዲኩዌት ነው የሚሆነው ማለት ነው። ስለዚህ እኛ እንደ ኤግዛምፕል 1.55 ወስደናል ማለት ነው። በጣም አዲኩዌት ነው ማለት ነው። ስለዚህ ኮምፓክትድ የሆነ ኮንክሪት ቮሊዩም መስራት እንችላለን ማለት ነው። ያው ኮንሴፕቱ የዚህ የሽሪንኬጅ ኮንሴፕቱ ምንድነው? ያው እንደምታውቁት ኮለን ያው የተሞላ ቫይብሬት የተደረገ ነው የሚካሄደው አይደለ? ውስጡ ያለው ኤር በብሎች መውጣት ስላለባቸውና ዴንስ የሆነ ኮንክሪት እንድናገኝ ቫይብሬት ይደረጋል። ስለዚህ ለምሳሌ በሌየር ነው የሚሞላው እንደምታውቁት። ዝም ብለን ግን ለኤግዛምፕል ሙሉ ከሞላ ነው ዘን ቫይብሬት ስናደርገው ምንድነው የሚሆነው? ዝቅ ይላል አይደለ? ውስጥ ያለው በብል ሲወጣ ዘን እዚህ ጋር ኮምፓክት የሆነ ኮንክሪት ቮሊዩም እናገኛለን። ከላይ ግን ክፍት ይሆናል። ስለዚህ ይሄንን ክፍት የሆነውን ቦታ ለመሙላት ምን ያስፈልጋል ማለት ነው? ይሄ ሬንጅ መጣ። ከ1.4 እስከ 1.6 ያለው ሬንጅ መጣ ማለት ነው። ዘን እሱኛውን ፓርት ደግሞ በዚህ ኮምፐንሴት እናደርገዋለን። ስለዚህ ይሄኛውን ፓርት ኮምፓክትድ በሆነ ኮንክሪት ቮሊዩም እንድንሞላ የሚያስችለን ይሄ ሬንጅ ይሆናል ማለት ነው፣ ወይም ሽሪንኬጅ የምንለው ይሆናል ማለት ነው። ስለዚህ ኮምፓክት ኮንክሪት ቮሊዩም which equals to 0.3 ሜትር ኪዩብ ታይምስ 1.55 ሽሪንኬጅ ማለት ነው። ስለዚህ እንደዛ ስንሰራው ምን መጣ ማለት ነው? 0.465 ሜትር ኪዩብ መጣ ማለት ነው። ስለዚህ 0.465 ሜትር ኪዩብ ኮምፓክት የሆነ ኮንክሪት ይሄንን ኮለን ለመሙላት ያስችለናል ማለት ነው። ስለዚህ ቀጣይ ስቴፕ የሚሆነው ምንድነው? ይሄንን ከዚህ ኮምፓክትድ ከሆነው ኮንክሪት ቮሊዩም ሲሚንቶውን፣ አሸዋውንና ጠጠሩን ዘንድ ደግሞ የሚያስፈልገውን የውሃ አማውንት ማውጣት እንችላለን ማለት ነው። ስለዚህ መጀመሪያው ሲሜንት ነው እንደምትመለከቱት። ስለዚህ ሲሜንት ላይ የምናደርገው ነገር ምንድነው? which equals to 1/6 ታይምስ 0.465 ነው የምናደርገው። which is 1/6 ማለት የሬሾ ወይም ደግሞ ከ1 to 3 ተነስተን ማለት ነው። ይሄንን ስንደምረው 6 ነው የሚመጣው። ስለዚህ ከስድስቱ ደግሞ አንዱ ሲሚንቶ ነው ማለት ነው። ስለዚህ 1/6 ይሆናል ማለት ነው የሲሚንቶ ፖርሽን። ስለዚህ 1/6 ታይምስ ከ0.465 ማለት ነው። ስለዚህ የሚመጣው ሜትር ኪዩብ ስንት ነው? 0.0775 ሜትር ኪዩብ ይመጣል ማለት ነው። ይሄ ማለት የሲሚንቶ ቮሊዩም ነው ማለት ነው። ሲሚንቶ ደግሞ እንደምታውቁት ወደ ባግ ነው ወይም በባግ ነው የሚገለጸው ወይም በከረጢት ማለት ነው። ስለዚህ ወደ ባግ ኮንቨርት ማድረግ አለብን። እሱን ለማድረግ ምንድነው እዚህ ጋር የምትመለከቱት 1 ባግ ኦፍ ሲሜንት 0.035 ሜትር ኪዩብ ነው። ይሄ ስታንዳርድ የሆነ ነገር ነው። ይሄ ኤግዛክት ቁጥሩ እንዴት እንደሚመጣ እናያለን እዚህ ጋር። ከዛ የሚቀጥለው ግን ምንድነው 1 ባግ ኦፍ ሲሜንት ደግሞ 50 ኪሎ ግራም ነው። አንድ ባግ ሜጀር ብታደርጉት 50 ኪሎ ግራም ነው ማለት ነው የሚሰጣችሁ። ከዛ ውጭ ምንድነው ዴንሲቲ ኦፍ ሲሜንት ደግሞ 1440 ኪሎ ግራም ፐር ሜትር ኪዩብ ነው። ስለዚህ አሁን እዚህ ጋር ያለው ቮሊዩም ነው አይደል? ይሄ ስለዚህ እሱን ለማምጣት ነው ይሄኛው የምንጠቀመው። ስለዚህ ቮሊዩም ደግሞ እንደምታውቁት ፎርሙላው which equals to mass over density ነው። ማስ ያው 50 ኪሎ ግራም ነው፣ እሱን አስገባ ነው። ዘን ዴንሲቲ ደግሞ የሲሚንቶ ዴንሲቲ እዚህ ጋር ያስቀመጥነው 1440 የሚለው ማለት ነው፣ እሱን አስገባ ነው። ስለዚህ ይሄ የሚመጣው 0.0347 ነው የሚመጣው። ስለዚህ ሲጠጋ 0.035 ሜትር ኪዩብ ይመጣል ማለት ነው። ያ ማለት የአንድ ባግ ኦፍ ሲሜንት ቮሊዩም ይሆናል ማለት ነው። ስለዚህ 1 ባግ ኦፍ ሲሜንት 0.035 የሚመጣው በዚህ መልኩ ነው ማለት ነው። ሶ አሁን ወደ ከረጢቱ ማምጣት እንችላለን ሲምፕሊ ማለት ነው። ስለዚህ 1 ባግ ኦፍ ሲሜንት which equals to 0.035 ሜትር ኪዩብ ነው አሁን እንዳወራ ነው። አሁን እዚህ ጋር የምንፈልገው ይሄኛው የመጣው የዚህኛው ሲሚንቶ ወይም የዚህኛው ቮሊዩም ይሄንን ኮል ለማለት የሚያስፈልገው የሲሚንቶ ቮሊዩም ካልኩሌት አድርገን ያመጣነው 0.0775 የሚለው አለ። ስለዚህ እሱን
እሱን ደግሞ በባግ እናደርገዋለን። ስለዚህ ኤክስ ባግ ስናደርገውና ዊች 0.0775 ሜትር ኪዩብ ማለት ነው ሲጋሉ ቫሊዩ። ስለዚህ ጀስት ክሪስ ክሮስ በማድረግ ኤክስ ባግስ ዊች 2.21 ይመጣል። ስናጣጋው ኦልሞስት ወደ 2.5 ብናጣጋው አሪፍ ነው። በጣም ከሚያልፍም ወደ 3 ከምናደርገውም ብዙ ኤክስትራ የሆነ ሲሚንቶ እንዳይመጣብን ማለት ነው። 2.5 እንወስዳለን ማለት ነው። ስለዚህ 2.5 ያው ግማሽ የሚባል ከረጢት አይኖርም፣ ግን ለምሳሌ አሁን 10 ኮለም ምናምን ሞላ ከሆነ 2.5 በ10 ስናደርገው 25 ከረጢት ይሆናል ማለት ነው። ያው ትርፍ ምናምን ያው ብዙ ጊዜ ተረፍ ማድረግ ጥሩ ነው የሚሆነው። ሳይት ላይ ከሚጎለን ተረፍ ቢል ነው የሚሻለው። ያው ዌስቴጅም ስለሚኖር የነዚህ ነገሮች ከበር ያደርጋል። ስለዚህ የተወሰነ ትርፍ ይሰጠዋል ማለት ነው። ያው በጣም ኤክሰስ እንዳይሆን ግን ያው መጠንቀቅ አለብን፣ ኤክስትራ የሆነ ወጪ እንዳይሆን ማለት ነው። ስለዚህ በዚህ መልኩ የሲሚንቶውን እንጨርሳለን ማለት ነው። ቀጣይ የሚሆነው ምንድነው የአሸዋው የኮርስ አገልግሎትና የዋተሩን የሚመለከትና ቪዲዮ እንጨርሳለን ማለት ነው። እዚህ ጋር የምትመለከቱት ሁለተኛው የሚሆነው የሳንድ ወይም ደግሞ የአሸዋው ነው የሚሆነው። እሱም ሲምፕል ናቸው እነዚያም ሁለቱ። የአሸዋው 2/6 ነው የሚሆነው እዚህ ጋር ያለው ሬሾ ማለት ነው። ተማሳይ ነገር ነው የሚሆነው ከሲሚንቶ ጋር 1/6 ነው ያደረግነው። የሳንድ ደግሞ 2 ስለሆነ እንትኑ ፖርሽን የሚይዘው 2 ስለሆነ 2/6 እናደርጋለን። ዘን ታይምስ 0.465 ያመጣነው ኮምፓክትድ ኮንክሪት ቮሊዩም ነው ማለት ነው። ስለዚህ በዛ መሰረት የሳንድም ሲምፕሊ በሜትር ኪዩብ እናወጣዋለን ማለት ነው። ይሄ ጀስት በሜትር ኪዩብ ስለሆነ ፐርቼዝ የሚደረገው በዚህ መልኩ እናወጣዋለን። ያው በሲኖ ትራክ ተጭኖ የሚመጣው በቮሊዩም ስለሆነ ይህንን ዳይሬክትሊ መውሰድ እንችላለን ማለት ነው። የሳንድም የአሸዋን በተመሳሳይ 3 ነው የሚይዘው። እሱ ደግሞ እዚህ ጋር እንደምንመለከተው ከሬሾ ተነስተን ነው የምንሰራው ማለት ነው። ስለዚህ እሱንም በተመሳሳይ መልኩ 3/6 ታይምስ ኮምፓክትድ ኮንክሪት ቮሊዩም ዊች ስኳር ሲይዝ ያው 0.233 ሜትር ኪዩብ ይመጣል ማለት ነው። ስለዚህ የአሸዋ ንጥጥር በዚህ መልኩ ሲምፕሊ ማውጣት ትችላላችሁ ማለት ነው። የመጨረሻው ምንድነው የሚሆነው ዋተር ኢን ሊትር ነው የሚሆነው። ስለዚህ ውሃውን ለማግኘት ያው ዋተር ቱ ሲሜንት ሬሾ የሚባል ሪሌሽንሺፕ አለ which is ብዙ ጊዜ ከ0.5 ከ0.6 ነው የሚወሰደው ዋተር ቱ ሲሜንት። ለምሳሌ ለዚህኛው ኤግዛምፕል 0.5 እንጠቀምና እንቀጥል። ስለዚህ ዋተር ዊች ስኳር ሲይዝ 0.5 ታይምስ ሲ ይሆናል ማለት ነው። ሲ ማለት ያው ሲሜንት ነች። በዚህኛው ኬዝ ሲሜንት ማለት ምንድነው 0.0775 ሜትር ኪዩብ ወይም እዚህ ጋር የመጣው ቫልዩ ማለት ነው። ካልኩሌት አድርገን ያመጣናት ቫልዩ 0.0775 የሚለው እሱ ነው። ስለዚህ እሱን እዚህ ጋር እንጠቅመዋለን ማለት ነው። አሁን ግን ምንድነው መሰላችሁ እዚህ ጋር ዋተር ቱ ሲሜንት ሬሾ የሚሰራው በእንትን ነው በኪሎግራም ነው። በዚህኛው ሜትር ኪዩብ ሳይሆን በኪሎግራም ነው። እዚህ ጋር እንደምትመለከቱት በት ዋተር ቱ ሲሜንት ኢዝ ደን ባይ ኪሎግራም ኖት ቮሊዩም ይላል። በኪሎግራም ነው እንጂ የሚሰራው በቮሊዩም አይደለም። በቮሊዩም ከሰራ ነው ትንሽ ነው የሚሆነው። የሲሚንቶ ቮሊዩሙ ትንሽ ነው፣ ክብደቱ ግን ትልቅ ነው 50 ኪሎግራም። አሁን ነው እሱ እንዴት እንደሚመጣ ማለት ነው። እዚህ ጋር ለምሳሌ እንደምታስታውሱት ዋን ባግ ኦፍ ሲሜንት 0.035 ሜትር ኪዩብ ብለን ነበር አይደለ? ኦልሶ ደግሞ ዋን ባግ ኦፍ ሲሜንት 50 ኪሎግራም ነው። ስለዚህ ማለት 0.035 ሜትር ኪዩብ ስኳር ሲይዝ 50 ኪሎግራም ማለት ነው አይደለ? ስለዚህ እዚህ ጋር እናምጣው ማለት ነው 0.035 ሜትር ኪዩብ ስኳር ሲይዝ 50 ኪሎግራም ማለት ነው። ስለዚህ አሁን እኛ የምንፈልገው ይሄንን የሲሚንቶውን ወደ ምን መቀየር ነው? ወደ ኪሎግራም መቀየር ነው ማለት ነው። የመጣውን የዚህንን ኮል ለመሙላት የሚያስፈልገንን ሲሚንቶ ማለት ነው። ስለዚህ 0.075 ሜትር ኪዩብ ኤክስ እናደርገውና ጀስት ክሪስ ክሮስ ነው የምናደርገው። ስለዚህ ኤክስ ስንት ይመጣል? 110.7 ኪሎግራም መጣ ማለት ነው። ስለዚህ ሲሜንት ቦታ ላይ ይህንን ነው የምናስገባው ማለት ነው። ሰው እንደምትመለከቱት ደብሊው ስኳር ሲይዝ 0.5 ታይምስ 110.7 ይመጣል። ዘን ኦቨር 2 እንደማለት ነው 56 ኪሎግራም ይመጣል። ዘን 1 ኪሎግራም ደግሞ ከ1 ሊትር ጋር እኩል ስለሆነ 56 ሊትር ኦፍ ዋተር ይመጣል ማለት ነው። ለመሰላችሁ በኪሎግራም የሰራ ነው በሜትር ኪዩብ ከሰራ ነው ትንሽ ውሃ ነው የሚሆነው። ከ56 ሊትር በታች ነው የሚመጣው። እንዴት እንደሆነ ነው። ለምሳሌ 1 ሜትር ኪዩብ ማለት 1000 ሊትር ማለት ነው። ይሄ ስታንዳርድ የሆነ ሪሌሽን ነው። ስለዚህ ለምሳሌ ይሄኛውን ኮንቨርት እናደርገው 0.075 የሚለውን ኮንቨርት እናደርገው ጀስት በ1000 ማባዛት ነው። ወይም ሲምፕሊ እዚህ ጋር ልጻፈውሽ ኤክስ ማለት ነው። ስለዚህ ኤክስ ስኳር ሲይዝ በ1000 ማባዛት ስለሆነ ስንት ነው የሚመጣው ማለት ነው? 77.5 ሊትር ይመጣል ማለት ነው። ይሄ እንግዲህ ሲሚንቶ በሊትር ስናደርገው ማለት ነው። ስለዚህ ይሄኛውን ኦቨር 2 ነበር የሚሆነው ወይም ደግሞ እዚህ ጋር ደብሊው ስኳር ሲይዝ 0.5 ታይምስ ሲ አይደለ? ሲ ደግሞ ይሄ ይሆናል ማለት ነው። ስለዚህ 77.5 ነው የሚሆነው። ይሄ ደግሞ ስንት ነው የሚሆነው? ለሁለት ሲካፈል ወደ 38 አካባቢ ነገር ነው የሚመጣው አይደለ? ወደ 38 ሊትር ምናምን ነው የሚመጣው። ስለዚህ ይሄ ደግሞ ከዚህኛው ያንሳል ማለት ነው። እንደምትመለከቱት ከዚህኛው ስለሚያንስ ነው ማለት ነው በኪሎግራም እንሰራው። በኪሎግራም ሲሆን ትክክለኛው ኤግዛክት የሆነውን ዋተር ማግኘት ስለምንችል ማለት ነው። ኦኬ ሶ ለዛሬ በነን ቆይታ ይሄን ይመስል ነበር ማለት ነው። ሶ ጥያቄ ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እንዲሰራላችሁ የምትፈልጉትን ቪዲዮ ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። ሶ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። ይጠቅማችኋል ለምትሏቸው ሰዎች ሼር ማድረግ ትችላላችሁ። ሶ በቀጣይ ቪዲዮ እስከምንገናኝ አብራችሁ ቆዩ። ዳንኤል ነበርኩ። ሰላም ቆዩ።